ጠየቋቸው። ያ ሰው ወዴት ነው አሉት። አላውቀውም አላቸው። ጌታችን ኢየሱስ ክርስቶስ የዚህን ሰው ዓይን ያበራበት ቀን የሰንበት ቀን ነበርና እንዴት ይህ ሰው ሰንበትን አያከብርም? እንደምን በሰንበት ዓይንህን ያበራል? ብለው ዓይነ ስውር የነበረውን ሰው ሞገቱት። እንዴት ኀጢአተኛ ሰው ይህንን ያደርጋል? ብለው ጨቀጨቁት። ስለ ሰውየው አንተ ምን ትላለህ? ብለው ፈሪሳውያኑ ዓይነ ስውር የነበረውን ሰው ጠየቁት። እርሱ ነቢይ ነው አላቸው። በፈሪሳውያን ዘንድ በዚህ ምክንያት በመሃላቸው መለያየት ተፈጠረ። ዕውር የነበረውን ሰው ወላጆች ጠሩና ይሄ ዕውር ሆኖ የተወለደው ልጃችሁ ነው? ብለው ጠየቋቸው። አዎን አሉ እናትና አባቱ። ይሄ ልጃችን ነው፣ ዕውር ሆኖ እንደተወለደ እናውቃለን አሉ። ዓይኖቹን ማን እንደከፈተ ግን እኛ አናውቅም፣ እርሱ ሙሉ ሰው ነውና ራሱን ጠይቁት አሉ፣ ፈሪሳውያኑን ፈርተዋልና። ፈሪሳውያኑ ያንን ዓይነ ስውር የነበረ ሰው መልሰው ጠርተው እግዚአብሔርን አክብር፣ ይሄ ኢየሱስ የተባለው ሰው ኀጢአተኛ መሆኑን እኛ እናውቃለን አሉ ፈሪሳውያኑ። በሰንበት ዓይነ ስውር ለነበረ ሰው የዓይኑን ብርሃን ስለመለሰለት። ዓይነ ስውሩ ግን መልሶ ኀጢአተኛ መሆኑን አላውቅም፣ ዓይነ ስውር እንደነበርኩ አሁን ግን ለዓይኔ ብርሃን ሰጥቶ ማየት እንደምችል አውቃለሁ አላቸው። እኛ ግን ከወዴት እንደሆነ አናውቅም፣ እኛ የሙሴ ደቀ መዛሙርት ነን አሉ። እርሱ የሙሴ ጌታ እንደሆነ አልገባቸውም።